diraga boggolu dabedna bazeti esara batelolu fi ashura gurguzi dalafa bageti umbal boleti kawa nga didenu ramarsite mana urradiri egre lamigo gidirsite kale siatasi aragana yarana silas kam tu kami balbala duga banami adami olla gamsa galgali boicha ganamni boicha dubina dov de yarana kawala devicha jiruma jirra fan kawe jara jirra gabruma matati badani baradamru walinarbu unne kange fajaman nabni sumaya marbu muda ngiyana bayine okola tu mangara jira jale adunite bariu miste baradukona bari demale barano barano malata inyasila baruma gubata ዛሬ በህይወት ካሉት ከሁለቱ የአፄ ኃይለ ሥላሴ ጀነራሎች አንዱ ናቸው። በመጀመሪያ ወደ ውትድርና ዓለም የገቡት በመደበኛ ስልጠና ባይሆንም ጣሊያን ሀገራችንን በወረረ ጊዜ ገና በለጋ ዕድሜያቸው ሸፍተው ጫካ የገቡ ገብተውም በጀግንነት ስማቸው የተጠራ ናቸው። ከኢጣሊያ ወረራ በኋላም በውትድርና ትምህርት ሰልጥነው እስከዛሬም የሚጠሩበትን ማዕረግ ያገኙ ናቸው። በቅርቡ የበጋው መብረቅ በሚል በፍቅረ ማርቆስ ደስታ ተደርሶ በሻማ ቡክስ አታሚዎች የታተመው የህይወት ታሪካቸውን የሚተርከው መጽሐፍ ተመርቋል። እኒህ ባለ ታሪክ የዛሬው እንግዳችን ናቸው። ሌፍተናንት ጀነራል ጃገማ ኬሎ። ጀነራል እንግድነቱ ፈቃዳቸው ሆኖ ቀጠሮ ሲሰጡን አሮጌው አውሮፕላን ማረፊያ ወደሚገኘው ቤታቸው አመራን። መንገድ ዳር ያለ መጠነኛ ቪላ ውስጥ የውጭውን በር ዘልቀን ስንገባ ወዴት ነው ያለን ጠባቂ አጃቢ አልነበረም። የሳሎኑን በር አንኳኳን፣ ተከፈተልን፣ ገባን። የሳሎኑ ግድግዳዎች ዙሪያውን የጀነራል የአርበኝነትና በማዕረግ ልብስ በተነሷቸው ፎቶግራፎች አጊጠዋል። የባለቤታቸው፣ የልጆቻቸው፣ የልጅ ልጆቻቸውም እንደዚሁ። አፍታም ሳንቆይ ጀነራል በከዘራ ተመርኩዘው መጡ። ባልደረባዬ ኤልያስ ታደሰ የድምጽ መቅረጫውን እስኪያስተካክል ድረስ ለጀነራል ኬት እንደመጣን አስረዳው። በሐሳቤ ግን ገና በ18 ዓመታቸው 3500 ባለጋሜ ባለሹሩባ አርበኞችን ያስከትሉና ይመሩ የነበሩትንና የአሁኑን አዛውንት ጀነራል እያስተያየሁ ነበር። ያ ሁሉ አጃቢ የት ነው? እሳቸውስ ምን ይሰማቸው ይሆን? ከውይይታችን በኋላ አመስግኜ የተሰናበትኳቸው ሌፍተናንት ጀነራል ጃገማ ኬሎ አጃቢም አጋፋሪም እንደማያስፈልጋቸው ተረድቻለሁ። ሌፍተናንት ጀነራል ጃገማ ኬሎ እንደምንድነው? ደህና ኖት ወይ? ደህና እግዚአብሔር ይመስገን፣ በጣም ደህና ነኝ። እድሜው አሁን 89 ዓመቴ አሁን ጥር 20 ቀን ይከበራል። ብርቱ ነዎት? በጣም ደህና ነኝ። ከእግሬ በተቀር እኮ ሌላ ምንም ችግር የለኝም። እግሬ አንደኛ በመኪና አደጋ ተሰበርኩና እንደው ኖርማል ነው፣ አንድ ቦታ ነው የተሰበረው። የዩጎዝላቭ ሐኪም ብረት አገባለሁ ብሎ ከዚህ ከግማሽ እግሬ ቦታ እስከ ጉልበቴ ድረስ 4 ቦታ ላይ ሰባበረኝ። ብረት ሲያገባ አጋድሞ አምጥቶ አሁን ያንን ብረት ለማውጣት በደንብ ለማስተካከል አንደኛ እዚህ ሀገርም የማይዳን ሆኖ አውስትሪያ ሄጄ ቬና
እዛ 1 ዓመት ሆስፒታል ተኝቼ 8 ወር እንደዚህ በጀርባዬ ተኝቻለሁ። እግሬ ተሰቅሎ ከባድ ነው። ጀርባዬ ሲቃጠል ባለቤቴ አልተለየችኝም። በአልኮል ምናምን አሻሽታ እንትን ትላለች። አሁን ፎቶግራፏን ያያችኋት እሷ 51 ዓመት አብረን ኖርን። አሁን በ95 ዓመት ነው የሞተችው እና ተሷ ጋር ነበርኩ። እሷ በቃ ሳትለየኝ ያንን ሕክምናዬን ጨርሼ መጣሁ። እንደገና ደግሞ የአውሮፕላን አደጋ እዚያ ባሌ ጠቅላይ ግዛት ጸጥታ በማስከብርበት ጊዜ ያጋጠመኝ። ከእሱም ተርፌ እግዚአብሔር ይመስገን ደህና ነኝ። አሁን ይሄ እግሬ 7 ጊዜ ኦፕሬሽን ሆኖ ብረት አለበት። አሁን 3 ሳንቲሜትር አጥሯል። ስለዚህ ይሄ ወገቤ ደግሞ 2 ጊዜ ኦፕሬሽን ሆኗል። ሌላ ምንም አይሰማኝ። አሁንም ቢሆን የእግሬ ብቻ ነው የማናክሰው ስለ እግሬ ነው እንጂ ሌላ ችግር የለም። ጄኔራል እርስዎ ብዙ ጊዜ ከሞት ጋር ተፋጠዋል፣ ወታደር ስለነበሩ ማለቴ ነው። 17 ጊዜ ነው ቀዶ ጥገና ሕክምና ተደርጎልዎታል። የህይወትን መራራነት የሚጋፈጡት በምን መንፈስ ነው ልልዎት ብዬ ነው። አይ እንግዲህ ያው እግዚአብሔር የሰጠኝን ጸጋ በትዕግስት ህመሜን እየቻልኩ እየታገስኩ እሄዳለሁ። ምንም ችግር የለም። አሁን ደግሞ ስቃይ የለም። ዋናው ነገር ከዚህ ከማንከስ በተቀር ስቃይ ስለሌለኝ በላለው፣ ጠጣለሁ፣ ሌሊት ተኛለሁ። ችግር የለም። ስለዚህ በጣም ፈጣሪዬን አመሰግናለሁ። የመጨረሻው የአፄ ኃይለሥላሴ ጀነራል ነው እርስዎ? ማን ቀረ አሁን? ጀነራል ኢያሱም አረፉ። ጀነራል ወልደስላሴ በረካ የሚባሉ ብቻ አሉ። ሁለታችሁ ብቻ ቀራችሁ? ሁለታችን ቀረን። ጀነራል በቅርብ ጊዜ ጃገማ ኬሎ የበጋው መብረቅ የህይወት ታሪክ የሚል መጽሐፍ ታትሟል። የእርሶ ታሪክ ምን ተሰማዎት? በእውነቱ ታሪኬ የራሴ የሰራሁት ስለሆነ ምንም ይሄን ያህል አይቸግረኝም። ግን በህይወቴ ኖሬ የህይወት ታሪኬን ደግሞ በመጽሐፍ ተጽፎ ለውጭም ለውስጥም ሀገር በመሰማቱና ይህን ደግሞ እንደገና መስማቴ ሁለተኛ ጊዜ እንደተወለድኩ ነው የምቆጥረው። ነራሌን ፎኪሱሬ አርሜኮ ሀርማደቻ ሲደሌ ነበሬጆይ ያርሜዲን ቀይሬሳ ያርሜዲን ቀሬሳ እንገይ ጋፈልሚ ኬሲ ፋርሱ ይረፍታ ሞናጌዘይ ያርሜኮ ሜንቢርሌ ያርሜኮ ሜንቤረሌ እንገይ ያዳሙ ጫጊችሌ ከነርሜ ቀቡንኮራ አነርሜ ደቤንጆሮይ ደፈራ ፊራ ገማን ኢኒካን ናማተው እንገይ ዱቤራ ሙጫኬቲ ኢኒካን ኢኒፈታ ኢኒካን ኢኔርገተውይ ያርሜ ያዳቦራ ያርሜ ያዳቦራ እንገይ አንሲዳ ባኖጆራ ያሙቲ የሙሰና ያዳሎን ሰደተሞይ ያርሜኑ ኒቃለቴ ያርሜኑ ኒቃለቴ እንገይ አከሬቲ ገበቴ ነዲቤ ነዲዲቤ ዱቢኔር ጋዳቁቆይ ነዲቤ ነዲዲቤ ዱቢኔር ጋራማውኮ እንገይ ነዲቤ ነዲዲቤ አከርጋ መናሞቲ አከርጋ ረማኮቴ ይላሜት ያጆልሼ የዋካዮ ማላታንገይ ዮማልጀዲናናታ በሪ ባሪ ያርሜ በሪ ባሪ ያርሜ ኮርማጃዌቱ ያንገይ በረዋቅ ነማሂ ነምኒ ማፍ ነመትየውይ ጭጭታ ጨቤ ቀባ ጭጭታ ጨቤ ቀባንገይ ጭቶባ ጆሌ ቀባ ከነንቺቴ ሲተፌ ኬሳ ኮኩካ ቀቦይ አላታ አላቲ ኛቴ ባሌና ብዙ ድደንገይ በረቲ በራቶኮ ቡዳን ዱርባና ኛቴ ላለና ትቡድደይ ቦሶኑን ጋራ ጋፋ ቦየን ቃላዲ ጋፋንገይ በራዲ ረምቤከኒ ማላንገረ ረሰላፈወይ ኤጋይን አቡጀደን ኤጋይን አቡጀደንገይ በኤታን ጨላ ጀዴ ጨሌ ጨላፈሜ ብያባ ኮት ፍራፈሜወይ ብያባ ኮ ፍራፈሜ ማሊፍ ቦሰናን ጀዱንገይ ማሊፍ ቦሰናን ጀዱ ማሊፋን ቦውዲደወይ
Soorata ijoollummaa koon itti kaasareetanii foommaddii dargaggummaa itti caalaa seetanii yaarmee durbaa waamanii yashee urgaanaannanii yaarmee duuni jarjaree yashee waalii daggalee yaarmee siiqeef guchumaa duuti kee kunnugumaa ansida bangunguma ansida bangunguma ansida bangunguma ansida bangunguma sanganji nyaata jala goree urbaawuli baasa barabaree sanganji nyaata jala goree urbaawuli baasa barabaree sararbee dabalimee ወደ ውትድርና የገቡት ገና በ15 ዓመት ነበረ በጣሊያን ጊዜ በመደበኛ ስልጣና ሳይሆን በሽፍትነት እጅ አልሰጥም በሚል ነው ልክ ነው በ20 ዓመት እድሜው ነው እንግዲህ ከአርበኞች መሪ ሆነው ከአጼ ኃይለ ሥላሴ ጋር የተገናኙት አሁን ቅድም ያጫወቱኝን ከዚያ በኋላ ከጣሊያን በኋላ ሻለቃ ጃገማ ተባሉ አይደለ እንደ ጣሊያን ከሄደ በኋላ ጃንሆይ ከገቡ በኋላ ልጅ ጃገማ ከለው የተባልኩ ጦር ተመሬ ቤት ገባው ሆለታ ነው ገቡት ሆለታ ገባው ካዴት ኮርስ ተማርኩ መጀመሪያ በኋላ ደግሞ ስታፍ ኮርስ አደረኩ ደግሞ የወታደር ሲኒየር ኦፊሰር ኮርስ ይባላል ከዛ በኋላ ሲኒየር ኦፊሰር ኮርስን ካዴት ኮርስንም ከጨረስኩ በኋላ እና ከዛ ከሆለታ ከወጣ በኋላ ለመጀመሪያ ጊዜ ሻለቃ አዛዥ ማዕረግ ተሰጥቶኝ 3500 ወታደሩን አሰናብቼ 500 ወታደር ስለፈቀዱልኝ የሻለቃ አዛዥ ተብዬ በ34 ዓመተ ምህረት ጦር ሰራዊት ውስጥ ተቀጠርኩ እስከ ሌፍተናንት ጀነራልነት ቆዩ እስከ ሌፍተናንት ጀነራል ማዕረግ ደረስኩ ከጣሊያን ወረራ በኋላ እስከ 66 ዓመተ ምህረት ድረስ መንግስት እስከሚለወጥ ድረስ ኢትዮጵያ ከሌላ ከውጭ ወራሪ ጋራ ጦርነት ውስጥ አልገባችም ረጅም የሰላም ጊዜ ነበር ማለት ይቻላል ጠላት ጋር ትልቅ ጦርነት የተካሄደበት ሁኔታ የለም ስለዚህ ጦር ሰራዊቱ በሰላም ውስጥ ነው ያሳለፈው ማለት ይቻላል ብቻ እንግዲህ በዚህ በኡጋዴን ከሶማሌ ጋር ግጭት አለው ጊዜ እሱን ከመከላከል በተቀር እና ጸጥታው ከማስጠበቅ በተቀር ሌላ ውጪ ጠላት ጋር ያደረጉበት ነገር የለም የእርሶ ዘመን ወታደሮች የጦርነት ፈተናን የጨረሱት በጣሊያን ጊዜ ነው ማለት ይቻላል ከዛ በኋላ የእርስ በርስ ግጭት አለ በኡጋዴን ይኖራል አሁን ለምሳሌ በ35 ትግራይ በሙሉ ቀዳማዊ ወያኔ የሚባለው ቀዳማዊ ወያኔ የሚባለው ጦርነት ነበረ እኔ ያን ጊዜ ገና ከሆሎታ ካዴት ኮርስን ወጥቼ እንደተመረኩ ሻለቃ ማዕረግ አንድ ሻለቃ ጦር ተሰጥቶኝ እዚህ ተደልድዬ ሳለው በ35 ይሄ የትግራይ መንገድ ሁሉ ተዘግቶ እንግሊዞች ናቸው እንደው ጸጥታ እንዳይገኝ እንትን ያደረጉት መሰለኝ የራሱ ኩሳን ልጅና ነክሳል የሚል ደግሞ ወያኔ የተነሳና ኃይለ ማርያም የሚባል የራሱ ኩሳን ልጅ ያዘ እሱራ ነክሳለሁ የሚል ነገርም አለ ስለዚህ ያን ጸጥታ ለማስከበር እኔ በ35 ዓመተ ምህረት ሻለቃ አዛዥ ሆኜ አሁን እኔ የወታደር ትምህርቴን ጨርሼ ከወጣው በኋላ ስለሆነ ድሮም ከኔ ጋር የተቀጠሩት ወታደሮች ከ5000 ወታደር ውስጥ 500 ወታደር መርጬ የቀጠርኳቸው ናቸው በዛ ላይ ደግሞ ለዚህ ለጸጥታ ለማስከበር 3 ሻለቆች ተደልድለን ማይጮ ተልከን ማይጮ በሰኔ ገባን ሰኔ አምሌ ነሐሴ መስከረም ድረስ እዛ ማይጮ በነበርንበት ጊዜ የ8ኛ ሻለቃ እና 5ኛ ሻለቃ የሚባሉ የሰለጠኑ እንግሊዝ አርሜ ያሰለጠናቸው ወታደሮች ስላሉ እኔም ከሆሎታ ትምህርት ቤት ተምሬ የወጣው ስለሆነ እቺን 3 ወር ጊዜ አግኝቼ
ወታደርን ልክ ሴክሽን ኢንፎርሜሽን ይባላል የክፍል አመራር እና ይህን ሁሉ አስተማርኩ። ሰልፍን አስተማርኩ። ልክ ሬጉላር አርሜ ወታደር አጠገቤ ስለነበረ የእነሱን እየቀዳሁ እኔም ከሁለታ ተምሬ ወጥቻለሁ። ከን እያወዳደርኩ እዛ ማይጮ ላይ ውሃ ከትሬ ዋና ያስዋኘው እኔም እየዋኘው ወታደሮችን እየዋኘው አወዳድር ነበር። በቶክስ አወዳድር ነበር። በስፖርት አወዳድር ነበር። ሁልጊዜ አሸንፋለሁ። የአጋጣሚ ታዲያ ከዛ ያው 3 ወር እንደቆየ በመስከረም ወደ አምባላጌ ታልቀኔን ነው እነ ሜጀር ጄኔራል አበበ ዳምጦ የሚባሉ የወሎ ነጭ ለባሽ ጦር አዛዥ ነበሩ። እሳቸው 20 ሺህ ነጭ ለባሽ ጦር ይዘው መጥተዋል። ራስ አበበም ደግሞ የጦር ሚኒስቴሩ ፎረም ድረስ መጥተዋል። ያን ጊዜ ደግሞ አምባላጌ ላይ ዋጅራት የሚባለው አገር ሸፍቶ እሱንም አሸፈተና ይሄ እንደርታ የሚባለው ኃይለማርያም የሚባለው የራስ ጉግሳ ልጅ ይዞ መጣ። በቃ ከነሱ ጋር ተዋጋንና ድል አደረግን። በዛን ጊዜ እኔ ድሮንም በአርበኝነት ስለነበርኩ ያኔ ደግሞ 3 ወር ጊዜ አግኝቼ ወታደሮቼን ስላሰለጠንኩ በጣም ተዋጊ መሆናቸው ታወቀ። እኔ ወታደሮች አሁን ጄኔራል ኮቶም የሚባለው የአርቢ አዛዥ፣ ሜጀር ጄኔራል አበበ ዳምጦ የሚባሉ የነጭ ለባሽ አለቃ ወሎ ያሉት ሁሉ ተሰበሰቡ። እዛ በሚቀመጡበት